እሺ ቤተሰቦች አሁን ዛሬ ተመጀመሪያ ነው ማለት እዚህ ጋር ስኳርና ጨው አለ። ከዛ ምን እናደርጋለን መሰላችሁ? ሙቅ ውሃ እናደርጋለን። ስኳርና ጨው ለማሟሟት ተቀጥል እሱን በሙቅ ውሃ ነው መሆን ያለው። እዛ ዘይት ያው እኔ በግምት ነው የማደርገው፣ እናንተ በልክ ማለት ትችላላችሁ። ዘይት ትንሽ በርከት ያለ ዘይትና ስኳር ጥሩ ነው እንዳይጠና። ዘይት ይርቃል። ሰብስክራይብ ሳንመለከው እንት ማሞት አይደለም። በኋላ ደቂቃችን እንጨምራለን። እንት ሰርግ ማሻት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ ውድ የሙነቢያ ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። ውድ ቤተሰቦች ያው እንግዲህ ይቅርታ መጀመሪያ ይቅርታ እያስቀደምኩኝ እዚህ ጋር ዳቦ ቆሎ ልቆርጥ ፈልጌ መጀመሪያ ላይ ካሜራ ታላስገባው ቀረሁ ማለት ነው። ያረኩት ምን መሰላችሁ? ሱካር፣ ጨው፣ ዘይት ብቻ ነው ያረኩት። ስለዚህ ይሄው በእንደዚህ መልኩ እያሸው ጀምራለሁ። ትንሽ ለካሜራ ቦታ ስላልተመቸኝ ለዛ ነው። ኢንሻአላህ እስከ መጨረሻው አብራችሁ ተከታተሉኝ። በተመቸኝ በቻልኩት አቅም ላሳያችሁ ዝግጁ ነኝ ማለት ነው። ግን ያው በደንብ ማሸት ስለሚያስፈልገው በሁለት እጅ ነው ማሸት ያለብኝ። ካሜራ ማስቀመጫ ቦታ ስላጣሁኝ ነው። ኢንሻአላህ ቦታ ተተመቸኝ እያሸሁ አሳያችኋለሁ። ከሎንም ትጨምር ከራን መጨመር ስላለብኝ ማለት ነው። በነጭ ይሄን በነጭ መስራት ስለፈለኩኝ ይሄን በነጭ ነው የጀመርኩት። ላኪን ግን እስከ መጨረሻው ድረስ አብራችሁ ተከታተሉኝ። ከራን አብረን እንጨምራለን፣ አብረን እንሰራለን ማለት ነው። ውድ ቤተሰቦች ያው ቪዲዮ ተሰራው ቆየ፣ በጣም ረጅም ጊዜ ሆነ። ነገሮች ትንሽ አልተመቻቹልኝም ነበር። ተቀጥል ደግሞ ወደ ሀገር ገብቻለሁ። ለዛ ነው ኢንሻአላህ በቻልኩት አቅም እሞክራለሁ። አብራችሁ ተከታተሉኝ፣ አብረን እንሰራለን። እሺ ቤተሰቦች አልመችኝ ብሏል። እሺ በደንብ እንደዚህ ማሸት አለ። ብርዱ ምኑ በጣም አዛ ነው የሚያደርገው። እጅ ጥቁረት ራሱ አያችሁት። ሀገር የምትገቡ ሰዎች ላይ እንግዲህ ቻሉት። ለምችየዋለሁ እየቻልኩት ነው ነገሩ። ግዴታ ያው ታገብ ስለማንቀር በአጠቃላይ እንደዚህ ሽት ነው የምናደርገው። ዱቄቱን በርከት እያደረግን እንዳይላላብን ማለት ነው። አሁን በነጩ ስለምሰራ ነው እንደዚህ ማረገው እንጂ በሎኑም ያው ከራንም ስንጨምር እንደዛው እንድሳርገን አንዳንድ ነገሮች መስራት ግድ ስለሚለን አሁን ብርድ ነው። በተለይ አዲስ አበባ አፈና ነው፣ ዝናብ ነው። በቃ አላ አይደለም በጣም ዝናብ ነው አዲስ አበባ ላይ። ለዛ ያስፈልገናል። ለልክስ ቡና አምጥና ፈለሆነ ይሄን ጓደኛዬ እንዲመጣ ደስ ይላል። እሺ በተሰሚው እየቆረጥን ነው እንደዚህ ማለት ነው። አያችሁ ግን ትንሽ ቦታ ተመቸኝ። አሁን እየታየ ይመስለኛል። አሁን ይታያል። እየቆረጥን ነው። በእንደዚህ ሁኔታ ነው የምንቆርጠው። ግን ለምን መሰላችሁ? ሰፌራ እያደረግን ነው። ትሬ የላቸውም ወይ እንዳትሩበት። ሰፌራ እያደረኩት እኔ አንደኛ ነገር አሁን ቶሎ አልቆላውም።
ከትሪ ላይ ተሆነ ደግሞ ይጨማድዳል ማለት ነው። ትሪው የሆነ የማቅለጥ ጊዜ ያለው ይያያዘ። ግን እዚህ ላይ ከሆነ ምንም አይሆንም። ለዛ እንደዚህ ቦታውን ዘርዘር እያደረግን እንቆርጣለን እያበለበን። ግን ያው ሰዓት ይፈልጋል። እንደዚህ እንደምታዩት አይደለም። 2 ሰው 3 ሰው ሆነን ታልቆረጥ ነው ለአንድ ሰዓት ይሆናል። አሁን በነጩ ብቻ ነው እየሰራን ያለነው። በዛን እያደረግን ነው የምንሰራላችኋለሁ። ነጭ ስለሆነ ሰፌዱም ነጭ ስለሆነ ሁለቱም አንድ አይነት ነው። በደንብ ላይ ይታይ ይችላል። ግን ያው መጨረሻ ላይ ታያላችሁ ይሻላል። ቤተሰቦቹት እንዴት ነው ምን እንዲያመጣው ይችላል። እንደዛ ያን ትር ቆርጠው እንዲመች ነው ያያችሁ። ከዛ በኋላ እንደዛ አደርጋለሁ። እንደዚህ ታልሆነ አቆራረጡ ቶሎ መቁረጥ አንችልም። ሲቀጥልም አይስተካከል። አንድ ስተሚስተካከል ነው ከዛ በኋላ ያፈጥራል። ግን ስተሚስተካከል ትንሽ አይደለም። እንዴ ወይኔ የምሰራውን ስራ ይግሽ ስራ ቪዲዮ አላረኩ። እንደነዛ እንዴት ይሰው ፓርቲ ደታረጊ ይይዝ ቤተሰቦች ይኸው በቢጫው ጀምረናል ማለት ነው። ነጩን በዚህ መልኩ ጨርሻለሁ። ያችሁ ነጩ እንደዚህ አልቋል። ያምር። አሁን በቢጫ ጀምረናል ያዝክ ያክቺ ያያችሁ ይሄን ግን አንድ ያላሳያችሁ ነገር ምንድነው? ሎኑን ታረግ አላሳያችሁ ማሆን ቀረይ ሎን ላይ አሳያችኋለሁ። ካሜራ ቦታ ለመቼ ብሎ ምንም ማድረግ አልችልም። ያው የሁሉም ከረሮች ስለ አንድ አይነት ስለሆነ የዛኛውን ከረንት እናረግ አብረን እናረጋለን። ይሄን ልጨርስልኝ። አያችሁ ሰዎች ቢጫው በዚህ አይነት ነው ማለት ነው። እንደዚህ ሆነ ሰና ቢጫው ነው የቆረጥኩት። አሁን ምን ይቀረኛል? ቀይና አረንጓዴ ሁለት ከረን ይቀረኛል። ኢንሻአላህ እሱን ደግሞ አብረን እንሰራለን ማለት ነው። ዱትስ እሱ ናቸው የሚቀረኝ። ነጩንና ቢጫውን ሰራው። ስለዚህ ሁለት ከረን ይቀረኛል። 4 ከረን ነው ማድረግ የምፈልገው። ይቆጣል በተሰበው እንደዚህ አረንጓዴውን ስላላስገባሁላችሁ ያ እንግዲህ ሁሉም በተለያየ እውት ብዬ ነው አቆራረጣችን። እንግዲህ እንደዚህ ነው። ያኔ እንደዚህ አርበን ታስቀመጥ ነው። ላቆራረጥ በጣም ቀላል ነው። በቃ ተፍ አድርጎ መቆረጥ ነው።
እንደዚህ አድርገን ነው የምንቆርጠው። ዙሮ እንጨርስና አብረን እንቆላለን። ቤተሰቦቻችሁ ትንሽ ጣፍ እንጂ ፈልጌ ነው ልቆላ ፈልጌ። በቃ እንደዚህ ጣፍን እሱ ነገር ላይ እንደዚህ ብታሰጡ የተሻለ ነው። አያችሁ እንደዚህ ስጥት ስናደርገው ጣፍ ይላል። በኋላ ትንቆላው ያመቻል ማለት ነው። አያችሁ እንደዚህ ንጹህ ነገር አስጡት። እንደዚህ አያያዝም። አሁን ምንም አያያዝም። ያው ብትን አድርጌ ስላሰጣሁት አሁን እየሰራሁኝ እያደር እንትን እለዋለሁ ቆላዋለሁ ማለት ነው። ለዛ ነው በቃ በእንደዚህ ሁኔታ ጨርሰናል። ያው ሌላ ቦታ አለኝ ይሄ የዘረጋሁት ነው። ያንን እየጨረስኩ ደግሞ አብረን እንቆላለን እላችኋለሁ። ውድ ቤተሰቦቼ ቢያለፋኝም ሰራሁት፣ ግን ወገብ ያማል በነገራችን ላይ ማለት ነው። አልኮላል ግን ሰርቻለሁ። ለማንኛውም ሞክሩት። በተለይ የሆነ አላሪ የሚያግዛችሁ ሰው ካለ ቀላል ነው፣ ግን ትንሽ ብቻ ከሆነ ደግሞ ይከብዳል። እያይነቱ ሲሆን ትንሽ ከበድላል። ስለዛ ሞክሩት፣ ትወዱታላችሁ። ተውና ጋር መርጥ ነው። ቤተሰቦቹ ትመጡ በዚህ ሁኔታ ነው ሳቱን እንደዚህ ቅንስ አድርገን በዚህ ሁኔታ ነው የምናረገው ማለት ነው። ቤተሰቦች እንደዚህ ነው ማለት ነው። ያኔ እንትኑ ቀለል ማድረግ አለብን፣ እሳቱን ማጥፋት አለብን። በሰዓትም ከሆነ እሳቱን አጥፉ፣ በኤሌክትሪክም ከሆነ ደግሞ እንደዚህ ኤሌክትሪኩን አጥፍታችሁ ቀስ አድርጋችሁ ነው እንጂ በችኮላ አይሆንም። በእንደዚህ ሁኔታ ነው የምንቆላው ማለት ነው። ያኔ ቀስ ብላችሁ ታያችሁ ነጭ እንዲህ እንዳይቃጠሉ ማንኪያ باكر لكن السكر مثل تمرد ايوه
ኢንሻአላህ